ዓለም በመካከለኛው ምስራቅ በሚፈነዱ ሚሳኤሎችና ድሮኖች ተጠምዳ ባለችበት በዚህ ሰዓት በኢራንና በእስራኤል መካከል ያለው ውጥረት አይሎ የኢራን ሚሳኤሎች የዱባይን ሰማይ ያረሱ ባሉበት ወቅት ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ ያደረጉት ጉዞ ብዙዎችን አስገርሟል። ጠቅላይ ሚኒስትር አብይ አህመድ በ2018 ስልጣን ከያዙ ጊዜ ጀምሮ ከተባበሩት አረብ ኤምሬትስ መሪ መሐመድ ቢን ዛይድ ጋር የገነቡት ወዳጅነት የኢትዮጵያ የውጭ ፖሊሲ ዋና ምሰሶ ሆኗል። ባለፉት 7 ዓመታት ይህ ግንኙነት በገንዘብ ድጋፍ፣ በታላላቅ ኢንቨስትመንቶችና በጸጥታ ትብብር ሲያድግ ቆይቷል። በተለይም በሰሜኑ ጦርነት ወቅት ዓለም አቀፍ ጫና በኢትዮጵያ ላይ በበረታበት ሰዓት ኤምሬትስ በወታደራዊ ቴክኖሎጂና በድሮን ድጋፍ ከኢትዮጵያ ጎን መቆሟ የፖለቲካ እምነቱን አጠናክሮታል። አሁን ደግሞ ኤምሬትስ በሚሳኤል ስትጠቃ አብይ አህመድ እዚያ ተገኝተው መመለሳቸው የግንኙነት ከተራ ዲፕሎማሲ ባለፈ ስትራቴጂካዊ የደህንነት ትብብር መሆኑን በጉልህ ያሳያል። በመካከለኛው ምስራቅ ያለው የጦርነት ነበልባል ታይቶ በማይታወቅ መልኩ ተባብሶ የዓለምን ትኩረት ወደ ባህረ ሰላጤው ሀገራት ስቧል። ታዲያ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬትስ ይፋዊ የሥራ ጉብኝት እያደረጉ በነበሩበት ሰዓት በኤምሬትስ ግዛቶች ሰፊና ከባድ ወታደራዊ ጥቃት ተፈጽሟል። ጠቅላይ ሚኒስትሩ ኤምሬትስን ከረገጡበት ሰዓት ጀምሮ የኤምሬትስ ሰማይ በጭስና በፍንዳታ ብልጭታዎች ተሸፍኖ ውሏል። ከኢራን ምድር እንደተተኮሰ የተነገረላቸው 7 ግዙፍ የባላስቲክ ሚሳኤሎችና 27 አጥቂ ድሮኖች ወደ ኤምሬትስ ስልታዊ ማዕከላት ተወንጭፈዋል። የተቀነባበረ ጥቃት የአገሪቱን የኢኮኖሚ አውታሮችና የደህንነት መዋቅሮች ኢላማ ያደረገ እንደነበር ወታደራዊ ተንታኞች ገልጸዋል። ጥቃቱ የተፈጸመው ጠቅላይ ሚኒስትር አብይ አህመድና የልዑካን ቡድናቸው በከፍተኛ የዲፕሎማሲያዊ ሥራ ላይ ባሉበት ወቅት መሆኑ ክስተቱን ይበልጥ አሳሳቢና ድራማዊ አድርጎታል። ምንም እንኳ ጥቃቱ እጅግ አውዳሚና የተቀናጀ ሙከራ ቢሆንም የተባበሩት አረብ ኤምሬትስ ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ የአየር መከላከያ ስርዓቶች ተአምር በሚባል ሁኔታ ጥቃቱን ሙሉ በሙሉ አክሽፎታል። 7ቱንም ግዙፍ ሚሳኤሎችና 27ቱንም ድሮኖች ኢላማቸው ላይ ሳይደርሱ በአየር ላይ አፈንድቶ በማስቀረት አገሪቱን ከውድመትና ከከፋ የሰው ሕይወት እልቂት ታድጓታል። የጠቅላይ ሚኒስትር አብይ አህመድ ጉብኝት ከዚህ ታሪካዊ ጥቃት ጋር መገጣጠሙ ቀላል አጋጣሚ ተደርጎ አይወሰድም። ኢትዮጵያና ኤምሬትስ ባለፉት ዓመታት የገነቡት ስልታዊ አጋርነት አሁን በጦርነት እሳት ውስጥ እየተፈተነ ይገኛል። ይህ ጉብኝት ኢትዮጵያ ለኤምሬትስ ያላትን ጽኑ ወዳጅነትና በመከራ ጊዜ አብሮ የመቆም ቁርጠኝነትንም ያሳያል። በዲፕሎማሲያዊ መነጽር ሲታይ አንድ የመንግስት መሪ የሚሳኤል ድምፅ በሚሰማበትና የጦርነት ደመና በከበበው ቀጠና ውስጥ ጉብኝት ማድረጉ እንደ ከፍተኛ ስጋት ያለበት ዲፕሎማሲ ወይንም በእንግሊዝኛው ሃይ ስቴክስ ዲፕሎማሲ ይወሰዳል። እንዲህ አይነቱ ጉዞ በአማካሪዎች ዘንድ በቀላሉ የሚመከር አይደለም። ምክንያቱም የመሪው ደህንነት ከአንድ ግለሰብ ሕይወት በላይ የሀገር ህልውናና የቀጠናው መረጋጋት መሰረት በመሆኑ ነው። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ በዚህ አስፈሪ ወቅት በአቡዳቢ መገኘታቸው ለተባበሩት አረብ ኤምሬቶች አመራር የሚሰጠው የፖለቲካ ትርጉም እጅግ የላቀ ነው። ይህም ኢትዮጵያ ከኤምሬትስ ጋር ያላትን ግንኙነት በንግድ ስምምነቶች ላይ የተመሰረተ ሳይሆን እጅግ አስቸጋሪ በሆነው የጦርነት ወቅትም ቢሆን ጸንቶ የሚቆም መሆኑን የሚያሳይ የልዩ ወዳጅነት ማረጋገጫ ተደርጎ ይወሰዳል። የአይነቱ ድፍረት የተሞላበት እርምጃ በዲፕሎማሲው ዓለም ውስጥ ትልቅ ግምት የሚሰጠው ቢሆንም በውስጡ ግን ትልቅ አደጋን የያዘ እርምጃ ነው። በጥቃቱ ወቅት በጠቅላይ ሚኒስትሩ ላይ ጉዳት ቢደርስ ኖሮ የሚከተለው መዘዝ ታሪክን የሚቀይር የጂኦፖለቲካዊ ቀውስ ይሆን ነበር። በመጀመሪያ ደረጃ በኢትዮጵያ ውስጥ ታይቶ የማይታወቅ የፖለቲካ ክፍተትና አለመረጋጋት በመፍጠር የሀገሪቱን ሰላም አደጋ ላይ ይጥለዋል። ከዚህ ባለፈ ጥቃቱ የተሰነዘረው ከኢራን መሆኑን ተከትሎ ጉዳዩ በቀጥታ ኢትዮጵያና ኢራንን ወደማይቀለበስ ዲፕሎማሲያዊ ጠላትነትና ምናልባትም ወደ ተዘዋዋሪ ወታደራዊ ፍጥጫ ውስጥ ሊያስገባቸው ይችል ነበር። ይህ ደግሞ ቀድሞውኑ በመካከለኛው ምስራቅ ተወስኖ የነበረውን ጦርነት ወደ አፍሪካ ቀንድ በመሳብ ቀጠናዊ እልቂትን የመጋበዝ ዕድሉ ከፍተኛ ነበር። በአጠቃላይ ጉብኝቱ የሁለቱን ሀገራት ወዳጅነት በደምና በሳት የፈተነ ስልታዊ ስኬት ቢሆንም ውጤቱ ግን በአንድ ሚሳኤል ስህተት ምክንያት
ወደ ታላቅ ጥፋት ሊቀየር የሚችል እጅግ አደገኛ ቁማር ነበር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት አረብ ኤምሬቶች ያደረጉት ይፋዊ የሥራ ጉብኝት አጠናቀው ከኢራን ሚሳኤል ውርጅብኝ አምልጠው አዲስ አበባ ተመልሰዋል። ነገር ግን ጉብኝቱ በሁለቱ ሀገራት መካከል ያለውን ስልታዊ አጋርነት ይበልጥ ወደ ላቀ ደረጃ ያሸጋገረ መሆኑ ተገልጿል። አንድ መሪ ጦርነት ወይንም ጥቃት ባለበት ሀገር መገኘቱ እጅግ የላቀ የአጋርነትና የድፍረት መልእክት ያስተላልፋል። ለምሳሌ የዩክሬኑ ፕሬዝዳንት ዘለንስኪ በጦርነት መሃል ሆነው የውጭ መሪዎችን ሲቀበሉ ወይንም ሌሎች መሪዎች ኪየቭ ድረስ ሲሄዱ እንደሚታየው አብረን ነን የሚል ጽኑ ዲፕሎማሲያዊ ትርጉም አለው። ለኢትዮጵያና ለኤምሬትስ ግንኙነትም የጠቅላይ ሚኒስትሩ እዛ መገኘት ግንኙነቱ ለጥቅም ብቻ ሳይሆን ለክፉ ቀን መሆኑን ያሳያል። አብዛኛው ጊዜ እንዲህ ያሉ ጉብኝቶች የሚደረጉት አስተናጋጁ ሀገር የአየር መከላከያና የደህንነት መዋቅር አስተማማኝ መሆኑ ሲረጋገጥ ብቻ ነው።